ሰላም ጤና ይስጥልን የተከበራችሁ ውድ ተመልካቾቻችን የጉዞ ማህደራችን ዛሬም እንደ ትላንቱ ታሪክን ቅርስን ወግን ባህልን ተፈጥሮን ሊያስመለክታችሁ ወደ አንድ ቦታ ይጓዛል እናንተም በሐሳብ በመናብ አብራችሁን እየተጓዛችሁ ያላየነውን እንድትመለከቱ ያልሰማነውን እንድትሰሙ ያልተጓዝንበትን እንድትጓዙ በክብር እንጋብዛችኋለን። ዛሬ ከመዲናችን አዲስ አበባ 364 ኪሎ ሜትርን ርቀን እንጓዛለን። ታላቁን የአባይን ስምጥ ሸለቆ ተሻግረን አባይ ወዲያ ማዶ ሂደን ጥንታዊቷን በአራተኛው መቶ ክፍለ ዘመን በአብርሃ ወአጽብሃ ዘመነ መንግስት እንደተመሰረተች የሚነገርላትን ገዳም መርጦ ለማርያምን እናስመለክታችኋለን። የዚች ጥንታዊት ገዳም ታሪክ እኛ ከምንናገረው በላይ የቆሙት ህንጻዎች በድንጋይ ላይ ያረፉት ጥበቦች አፋውጥተው ይናገራሉ ይመሰክራሉ። ታዲያ እኛም በተመለከትነው ነገር እጅጉን ተደንቀን የቀደመውን የኢትዮጵያውያን ጥበብ አድንቀን ተመልሰናል። ነገር ግን የገዳሙ የቀደመው ህንጻ ጥበብ ስለምን አሁንስ አይደገምም የሚል ሐሳብ ወደ አእምሮአችን መጥቷል። ይሁንና ይህ ቦታ በዩዲት ጉዲት ጉዳት እስኪደርስበት ድረስ በኢትዮጵያ አሉ ከሚባሉ የእጅ ጥበቦች ካረፈባቸው ገዳማት ግንባር ቀደም የሚጠቀሱት ልዩ ቦታ ሆና መርጦ ለማርያም